መድብል እንግዲህ አዲሷን የቤት ሰራተኛ ሳይወዳት አይቀርም። ምን ይፈጠር ይሆን? በጣም ደስ የሚል ነገር ወደፊት እናያለን። ለምን እንደው ታውቃላችሁ? የማህሌትን ስራ መድብልና አዲሷ የቤት ሰራተኛ ከተዋደዱ ከተፋቀሩ የማህሌትን ስራ በመተው እንግዲህ የቤተሰቡ አንድ አካል ትሆናለች ብዬ አስባለሁ። ምክንያቱም ሁላቸውም በጣም ጥሩ ነው የሆኑላት ምናምን እና ይህን ጥሩነታቸውን አይታ ከማህሌት የምታገኘው ብር ቀርቶባት መድብልን አግብታ መኖርን እንደምትመርጥ ተስፋ አደርጋለሁኝ። እንግዲህ በጣም ነው እኔ ፈታ ያደረገችኝ። በየክፍሉ እየዞረች መጥረጊያዋን ይዛ ላስዳ ምናምን እያለች በጣም ነው እኔ እያሳቀችኝ። የመድብል አስተያየት ደግሞ ጭራሽ ሳሎን ቁጭ ብሎ ማንጎራጎር ጀምሯል። ስለሷ በሉት እና ያው ሁሉ ነገር በአንዴ አይነገርም ሌባ አትሁኚ ብሏታል። የልቡ ማለት ነው። እሷ ደግሞ ቤት ውስጥ ምናምን የምትሰርቅ እንደዛ ነው የመሰላትኝና በጣም ደነገጠች። ብቻ ወደፊት ምን ይፈጠር ይሆን? ጥሩ ነገር እናያለን። እመኑ፣ ጥሩ ነገር እናያለን። የማህሌት ስራ ደግሞ ይወድቃል። በቃ ማህሌት ዋጋ የላትም ሲጀመር። ቅድስትና ብሩክ ደግሞ ደስ ሲሉ ግን አንዳንዴ እስኪ ለመዳም ቅመሞች ማለት ነው ልክ እንደ ቅድስት አይነት እርፍ የምትሉበት ህይወት ይስጣችሁ፣ ይስጠን። የእውነት ቅድስት በቃ ከሰራተኝነት ወደ አሰሪነት መቀየሯ ማን ነው ደስ ያለው እንደ ቅድስት? የእውነት ደግሞ ስታምር የኔ ደርባባ ምናምን ነገር ይሄ እኔ ብቻ አለቅም። ከታገሳችሁ ነገሮችን በሂደት ፈጣሪ ያለው ይሆናል ብላችሁ ከጠበቃችሁ እንደ ቅድስት ከሰራተኝነት ወደ አሰሪነት ህይወታችሁ ይቀየራል። እምን ብቻ በርታቱኝ፣ ከጎኔ ሁኑ። ይሄን ነገር የምትደግፉ ሰዎች ከጎኔ ሁኑ። አሜን በሉ። ሀሳባችሁን አሳውቁኝ። እወዳችኋለሁ። እንደዚህ በቀጣይ ባሪፍ ነገር ደግሞ እመጣላችኋለሁኝ። እስከዛ እስኪ ያላችሁን ሀሳብ አስተያየት ጻፉልኝ። መድብልና አዲሷ ልጅ ይጋቡ፣ ይፋቀሩ።